ሳምንት የዳንበትን ጸጋ እየተነጋገርን ነበረ። የዳንበት ጸጋ ምን ያክል እርግጠኛ እንደሆነና ምን ያክል የተረጋገጠ መሆኑን እያወራን ነበረ እና እሱን በተከታታይ 2 ሳምንት አውርተነዋል ማለት ነው። እና ከዛ ጋር ግን ተያይዞ ሰው ድነቱን ያጣል የሚል አስተምሮ ሲነሳ አብረው የሚነሱ ጥቅሶች አሉ። ከዛ ውስጥ አንደኛው ጥቅስ ዮሐንስ 15 ላይ ያለው በእኔ ያለውን ዛፍ ወይም በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ይቆርጠዋል፣ ከዛ ወደ እሳት ይጣላል የሚል አለ። እሱን እናነበዋለን ቃል በቃል። እንደዚሁም ደግሞ ጌታ ሆይ ይሉኛል በዛ ጊዜ፣ እኔ ግን እላቸዋለሁ ከቶ አላወቅኋችሁም የሚለውን እሱንም ቃል አንስተው ሰዎች አገልግለው ራሱ በእግዚአብሔር ቤት ወጥተው ገብተው ራሱ ኢቭን አጋንንት አስወጥተው በሽተኛ ፈውሰው እንደዛ ነገር አድርገው ከእግዚአብሔር ቤት ወይም ደግሞ ከዘላለም ሕይወት ሊቆረጡ ሊወጡ ይችላሉ ተብሎ ይታሰባል። እንደዚሁም ደግሞ ሌሎች ይሄንን ለማስተማር ወይም ደግሞ ሰዎች የዘላለም ሕይወትን ያጣሉ ብለው ሲያስተምሩ የሚጠቅሷቸው ጥቅሶች አሉ እና ዛሬ እነሱን ጥቅሶች ነው የምናብራራው ማለት ነው። በጣም ጥሩ ነው። እንዲያውም የጠየቀ ልጅ ቢኖር ዛሬ እንዴት ጥሩ ነበር መሰለ። እሱ በደንብ መልሱን ያገኘ ነበር። በጣም አሉ ከስር አሉ ጥቅሶቹን ላንብባቸውና ኦኬ። ስለ ዮሐንስ 15 ነው መጀመሪያ የጠየቀኝ አይደለ? ዮሐንስ 15 ጀምር። እሺ ከምንድን ነው ያሰብከው? በቃ እንጀምር። እሱም መጀመር እንችላለን። እንደዚሁም ከታች ደግሞ እያስቀመጡልን ስለነበረ እሺ ኦኬ። ምንድነው ዮሐንስ ወንጌል ምዕራፍ 15 ላይ ስንመጣ የመጀመሪያው የደህንነት ማረጋገጫ ወይም ደግሞ ለአንድ አማኝ የተሰጠው የሳልቬሽን ኢንሹራንስ የምንለው ማለት ነው ማረጋገጫ ሌላ ቦታ ላይ ተሰጥቷል። ምንድነው? ብዙ ጊዜ ዮሐንስ ወንጌል ምዕራፍ 15 ላይ ያለውን ነገር ሰዎች ቀጥታ ከምን ጋር ነው የያዙት? ከደህንነት ጋር የተያያዘ ነው ብለው ነው የሚያስቡት ማለት ነው። ኦኬ፣ የተያያዘ ነው ብለው ነው የሚያስቡትና ነገር ግን ከመዳን እርግጠኝነት ጋር ጌታ ኢየሱስ ክርስቶስ ያስተማራቸው ዮሐንስ ወንጌል ላይ ብዙ አሉ። ኦኬ፣ ዮሐንስ ወንጌል ላይ ብዙ አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ከመድረሳችን በፊት 3 ክፍሎችን ቀድመን እንይ። ኦኬ፣ 3 ክፍሎችን ቀድመን እንይ። ዮሐንስ ወንጌል ምዕራፍ 3 ላይ የምታስታውሱ ከሆነ ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ከዮሐንስ ወንጌል የተወሰነ ነገር ልንገራችሁ ቢኪ። ዮሐንስ ወንጌል ምዕራፍ 1 ላይ ስትመጡ ሕግ በሙሴ ተሰጥቶ ነበርና ከዛስ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። አስታወስከው? ዮሐንስ ወንጌልን ስታየው ሞር ጌታ ኢየሱስ ክርስቶስንና ሙሴን ያነጻጽራል። ዮሐንስ ወንጌልን ስታየው ጌታ ኢየሱስንና ሙሴን ያነጻጽራል እና ዮሐንስ ወንጌል ምዕራፍ 1 ላይ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል። ኦኬ፣ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ ስንመጣ ሙሴ እባብን በምድረ በዳ እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ብሎ
ሙሴ ያደረገውን ነገር እንደ ተምሳሌት ያቀርብልናል። ዮሐንስ ወንጌል ምዕራፍ 6 ላይ ስንመጣ ህዝቡ መጥተው ይበሉ ዘንድ እኮ ከሰማይ እንጀራ ሰጣቸው ተብሏል፣ ከሰማይ መና ሰጣቸው ተብሏል ብለው የሙሴን አገልግሎት ይጠቅሱለታል እዛ ላይ ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ ምን ይላቸዋል? እዛ በመጀመሪያ ደረጃ ከሰማይ እንጀራን የሰጣቸው አባቴ ነው እንጂ ሙሴ አይደለም ማለት። ሁለተኛው ደግሞ ያ የወረደው ከሰማይ የወረደው እንጀራ ምሳሌነቱ እኔ ነኝ፣ እኔ ከሰማይ እንደምወርድ የህይወት እንጀራ እንደምሆን ምሳሌነቱ ለእኔ ነው እንጂ ይላቸዋል። ያ ከሰማይ የወረደ እንጀራ የተባለው ምሳሌነቱ እኔን ነው እንጂ ያንኛውን እኮ ምድረ በዳ ላይ እኮ የበሉትን እንጀራ የበሉት እኮ ሞተዋል ይላቸዋል። እና ዮሐንስ ወንጌል በአጠቃላይ ምንድን ነው? ዮሐንስ ወንጌል ይሄ የማነጻጸር ሙሴንና ክርስቶስን የማነጻጸር ነገር አለ። አሁን ዮሐንስ ወንጌል ላይ ስንመጣ ሌላ ወንጌል ላይ ያልተጻፈ ጌታ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ቀየረ የሚለው የተጻፈ ዮሐንስ ወንጌል ላይ ነው። ምክንያቱም ሙሴ ውሃውን ወደ ደም ነበር የቀየረው። የምታስታውስ ከሆነ ሙሴ ውሃን ወደ ደም ቀይሯል። ጌታ ኢየሱስ ክርስቶስ ደግሞ ውሃውን ወደ ወይን ጠጅ ቀይሯል። ንጽጽር ነው ይሄ። የሞት አገልግሎትንና የህይወት አገልግሎትን ነው የሚነግረን። ኦኬ ሶ ዮሐንስ ወንጌል ላይ ሌላው የምታየው ምንድን ነው? ለምሳሌ ስታመነዝር የተገኘችው ሴት በብሉይ ኪዳን ትወገር ተብሎ ነበር። ከዛ ደግሞ ጌታ ኢየሱስ ክርስቶስ ለእሷ ያደረገላትን ነገር እንደዚህ ጌታ ኢየሱስ ክርስቶስን ከብሉይ ኪዳን አገልግሎት ጋር የሚያነጻጽር ነገር ይናገራል። አሁን ዮሐንስ ወንጌል ምዕራፍ 15 ከመድረሳችን በፊት የደህንነት ኢንሹራንሶችን ጌታ ኢየሱስ የተናገራቸውን ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። አንድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ካለ በኋላ በእርሱ በሚያምን አይፈረድበትም ይላል። ቁጥር 18 ላይ የመጀመሪያ አንድ ኢንሹራንስ ይነግረናል። በእርሱ በሚያምን አይፈረድበትም ብሎ ኦኬ። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይለናል። ይሄ ምዕራፍ 15 ላይ ከመድረሳችን በፊት ምዕራፍ 3 ላይ ነው። ምዕራፍ 6 ላይ ስንመጣ ኦኬ ምዕራፍ 6 ቁጥር 35 ላይ ስንመጣ እንደዚህ ይላል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። በጣም ነው እኮ የሚገርመው። ከዛ ቀጥሎ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ሌላው ኢንሹራንሳችን ይሄ ነው። የመዳናችን ኢንሹራንስ ምንድነው? ወደ እኔ የሚመጣውን አለ ምን አላረገውም አለ። ከቶ የሚል ቃል አለ። ከቶ የሚለው ቃል የስኡሜ ነው የሚለው የግሪኩ ቃል ደብል ኔጌቲቭ ነው። ኔቨር ኤቨር ማለት ነው። ኔቨር ኤቨር ማለት ነው። አንድ ነገር በደንብ ጌታ ኢየሱስ ብዙ ጊዜ ሲናገር እውነት እውነት እላችኋለሁ ይላል። የሆነ በቃ ነገሩ በጣም ሲሪየስ እንደሆነ ሲነግራቸው ማለት ነው። እዚህ ጋር ወደ እኔ የሚመጣውን ከቶ ኔቨር ኤቨር ምን አላረገውም፣ ወደ ውጭ አላወጣውም ይላቸዋል። ከዛ ቀጥሎ ምን ይላል? ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ካለ በኋላ ቁጥር 39 ላይ ከሰጠኝም ሁሉ አንድንስ እንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይህ ነው። በጣም ፓወርፉል ነው። ከሰጠኝ አንዱንም እንዳላጠፋ ኦኬ፣ አንዱንም እንዳላጠፋ ነገር ግን ምን እንዳደርግ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይሄ ነው አለ።
አለ አይደል ቤኪ የሰማይ ሶ የመጣሁት ምን ላደርግ ነው አለ አባቴ ሰጠኝን በሙሉ አለ በመጨረሻው ቀን አንድም ሳላጠፋ እንዳስነሳ ነው ብሎ ሁለተኛ ኢንሹራንስ እዚህ ጋር ይነግረናል። ሌላው ምዕራፍ 10 ላይ ስንመጣ ከቁጥር 27 ጀምሮ እንደዚህ ይላል በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል እኔም የዘላለም ሕይወትን እሰጣቸዋለሁ ለዘላለምም አይጠፉም ከእጄም ማንም አይነጥቃቸውም የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም ይላል። አሁን እነዚህ ኢንሹራንሶች ምንድናቸው? እነዚህ ኢንሹራንሶች ምንድናቸው? ጌታ ያስቀመጠልን መርህና ፕሪንሲፕል ምንድነው? እምነት ብቻ ነው። ያመነውን ሰው በእምነት ወደ እኔ የሚመጣውን ሰው አላስወጣው ብሎናል። በቃ ይሄንን አይቼብሃለሁ፣ ይሄንን አይቼብሃለሁ፣ ይሄንን አይቼብሃለሁ ብዬ አላስወጣው። በቃ ማንም ከጄም ሊነጥቃቸው የሚችል የለም። በቃ ይሄ እስከ ምዕራፍ 15 ስንመጣ በጣም ብዙ ነገር እናገኛለን። ብዙ ነገር እናያለን። ምንድነው የምናየው? በፍጹም እንዲህ እንደገና ደግሞ በኤቪደንስ ደግሞ ብናይ ለምሳሌ ዮሐንስ 8 ላይ ያለችው ሴት ራሱ ዮሐንስ 8 ላይ ያለችው ሴት ሕግ በቃ በሕጉ መወገር አለባት የሚለውን ሕግ ጥሳለች። በሕጉ አማካኝነት መወገር ነበረባት። ነገር ግን ጌታ ኢየሱስ ክርስቶስ እንድትወገር አላደረገም። ጌታ ኢየሱስ ክርስቶስ ምን ብሏታል? አስመልጧታል። እንዲህ ስናየውም ማለት ነው እንዲህ ስናየውም ዙሪያውን የመጡት ሰዎች ዙሪያውን የተሰበሰቡት ሰዎች ጠንካራ ሆነው አይደለም የመጡት ግን ምን አላደረጋቸውም? እነዛን ሰዎች አላስወጣቸውም፣ ወደ ውጭ አላስወጣቸውም። እነዛን ሰዎች ሲያባረራቸው አናይም። ሂድ አንተ ለምሳሌ ይሁዳን ተመልከት። ከመባ መስጫው ይሰርቃል። ጌታ ያውቃል ይሄን። እንኳን ጌታ ዮሐንስ ወንጌል ነው የነገረን። እንኳን ጌታ ዮሐንስ ራሱ ያውቃል። ዮሐንስ ከሚሰበሰበው ይሰርቅ ይወስድ ነበር ብሎ ነግሮናል ዮሐንስ ራሱ። ነገር ግን ምን አላደረገውም? ይሁዳን ራሱ አላባረረው። ይሁዳን እንኳን ሲያስወጣው አናዩ። እነ ጴጥሮስ ሁሉም ዙሪያውን ያሉት ደካማ ናቸው። ነገር ግን አንዳቸውንም ሲያስወጣቸው አንዳቸውንም ሲያባራቸው አናዩ። ዩሲ የመጀመሪያው ይሄ ነው። ሁለተኛው ዮሐንስ 15ን ስናየው ይሄ በእውነት ስለ መዳንና ስላለ መዳን ነው የሚያወራው። ምክንያቱም ከላይ ያለችውን ጥቅስ ብቻ አይደለም ማየት ያለብን። አሁንችን በደንብ መናገር እፈልጋለሁ ማለት ነው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ ቁጥር 8 ያለውን እናንብበው። ከቁጥር 1 እስከ ቁጥር 8 ያለውን ኦኬ። ጌታ የተባረከ ይሁን። ኦኬ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ኦኬ ይሄ ቃል ከምን ጋር የተያዘ ነው ስትሉ ኢሳይያስ መጽሐፍ ላይ እግዚአብሔር አምላክ ስለ እስራኤል የተናገረው ቃል ነው። ኢለስትሬሽኑ ከዛ ጋር የተያዘ ነው። ምንድነው የተያዘው? እግዚአብሔር አምላክ እስራኤልን እንደ ወይን ቦታ አድርጎ ይጠራታል። ኦኬ እንደ ወይን ቦታ አድርጎ ይጠራታል። ምን አድርጎ? እግዚአብሔር አምላክ አንድን የወይን ቦታ እስራኤልን ማለት ነው ውስጥ ያሉትን ድንጋዮች አውጥቶ እሾኩን አውጥቶ የማይረባ ነገሩን አውጥቶ አመቻችቶ ኮትኩቶ ምን ብሎ እንደገና ደግሞ ይሄ ቅጥር ሰርቶለት ከዛ ደግሞ እዛ ቦታ ላይ መልካምን የወይን ዘር እንደተከለና ከዛም በኋላ ፍሬ ያፈራል ብዬ ስጠብቅ ኮምጣጣ ፍሬ አፈራ ብሎ
እስኪ አሁን እግዚአብሔር አምላክ እስኪ ፍረዱ ይላል። እስቲ ፍረዱ ለዚህ ለወይን ቦታ ያላደረኩለት ወይም ደግሞ ከዚህ በላይ የማደርግለት ነገር ምንድን ነው? ምን ያላደረኩለት ነገር አለ? ለምንድን ነው መልካም ፍሬ ያፈራል ብዬ ስጠብቅ ቆምጣጣ ፍሬ ያፈራው ብሎ ይናገራል። ምን ማለት ነው? በአጠቃላይ ሙሉ እስራኤልን ስናይ እግዚአብሔር በእስራኤል ሕይወት የሚነግረን ምንድን ነው? አንድ በክርስቶስ ኢየሱስ ያልተዋጀን በክርስቶስ ኢየሱስ ደም ያልነጻን ዳግመኛ ተወልዶ አዲስ ፍጥረት ያልሆነን ሕዝብ ጠርተው ያንን ሕዝብ ጠርተው ከዛ ሕዝብ ጋር ኪዳን ብታደርግ ክብር ብታሳየው የመቅደስ ሥርዓት ብትሰጠው ልጆች ብለህ ብትጠራቸው ምንም ነገር ብታደርግላቸው ኃጢአት ከመስራት ከማመፅ ከዛ በቃ አይድኑም። በቃ ምንም ነገር ይሄ የውጪ ሥርዓት ብታደርግላቸው አይድኑም። ምክንያቱም ከውስጥ ዳግመኛ ካልተወለዱና እንደገና እንደ አዲስ እግዚአብሔር ካልፈጠራቸው በስተቀር ኦኬ ምንም ውጫዊ ነገር ብታረግላቸው ዳግም በቃ ውጫዊ በክርስቶስ ኢየሱስ ያልተዋጁ ሰዎች መልካም ነገር ማድረግ እንደማይችሉ ነው የሚነግረን በአጠቃላይ የእስራኤል ታሪክ ማለት ነው። ሶ አሁን እዚህ ጋር ጌታ ኢየሱስ ክርስቶስ እየተናገረ ያለው አሁን እሱንና እስራኤልን እየተናገረ ነው። እግዚአብሔር በእስራኤል ኦኬ እስራኤልን የወይን ተክል አድርጎ የወይን ስፍራ አድርጎ እግዚአብሔር ከዛ የወይን ተክል ምን አላደረገም? መልካምን ፍሬ አላገኘም። ከኔ ግን እያለ ነው እየተናገረ ያለው። ከኔ ግን እግዚአብሔር ምን ያገኛል እያለ ነው? ፍሬ ያገኛል። ምክንያቱም እኔ ምንድን ነኝ? እኔ እውነተኛ የወይን ግንድ ነኝ። ዩሲ ከዛ ገበሬውም አባቴ ነው። ልክ ኢሳይያስ ላይ እንደተጻፈው እግዚአብሔር ኢሳይያስ ላይ ራሱን እንደ ገበሬ እንደ እርሻው ባለቤት አድርጎ ራሱን እንዳስቀመጠው ማለት ነው። ገበሬውም አባቴ ነው አለና ከዛ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ምንም ያረጋውን ፍሬ ደግሞ የሚያፈራውን ምን ያረጋዋል አለ? አብዝቶ እንዲያፈራ ምን ያረጋዋል? ያጠራዋል። ስለዚህ ይሄ ክፍል የሚናገረው ስለ መጨረሻው ዘመን አይደለም የሚናገረው። የመጨረሻው ዘመን ቢሆን ይሄ ፍሬ የሚያፈራው አካል የበለጠ እንዲያፈራ አያጠራው። በቃ አለቀ። ሽልማቱን ነበር የሚቀበለው። እያወራ ያለው እዚህ ጋር ስለሚቀጥል ህይወት ነው። ቤኪዬ መጥቶልሃል? ፖይንቱ ገብቶሃል አይደለም? ምን ማለት ነው? ገና የሚቀጥል ነገር ነው እያወራ ያለው። ስለ ዘላለም ፍርድ አይደለም የሚያወራው። ገና ነው እዚህ ጋር ገና ነው። ፍሬ የሚያፈራውን ምን ያደርገዋል? አብዝቶ እንዲያፈራ ያጠረዋል። ፍሬ የማያፈራውን ቅርንጫፍ ሁሉ ደግሞ ያስወግደዋል። አሁን ሙሉ ለሙሉ ይሄ እዚህ ጋር እያወራ ያለው ስለ ዘላለም ፍርድ አይደለም፣ በምድር ላይ ስለሚቀጥል ህይወት ነው ያለው። ከዛ ቀጥሎ ምን አላቸው? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ ይላል። እናንተ የሚላቸው ማን ናቸው? እዛ ጋር 12 ናቸው። ከ12 ውስጥ ይሁዳ እንዳለ እንዳትረሱ እዚህ ጋር ኦኬ፣ ይሁዳ እንዳለ እንዳትረሱ። እናንተ እያለ ነው የሚያወራቸው። እናንተ ስለነገርኳችሁ ቃል አሁን ንጹህ ናችሁ ይልና ከዛ ቀጥሎ ያለውን ቃል በደንብ እንመልከት ምን እንደሚል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። ኦኬ፣ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል።
በእኔ የማይኖር አሁን እዚህ ጋር ደግሞ ተቀየረ ማለት ነው። መጀመሪያ ላይ ቁጥር 2 ላይ ፍሬ የማያፈራውን ብሎን ነበር። አሁን ደግሞ ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል አላቸው። አሁን ጌታ ኢየሱስ ክርስቶስ ምን አላቸው? በእኔ የሚኖር አለ፣ በእኔ የሚኖርና በእኔ የማይኖረው ይለያል አለ። አሁን የተሰበሰቡ ብዙ ሰዎች አሉ። ጌታ ኢየሱስ ክርስቶስ ነግሯቸዋል። እያወራ ያለው ምንድን ነው? ስሩ ታይም እውነተኛ በጌታ በኢየሱስ የሚያምኑት እሱ ውስጥ ኢንክራይስት የሚባለው ማለት ነው። እሱ ውስጥ ያሉትና ከዛ ቁጥር 6 ላይ ሲመጣ በእኔ የማይኖር የሚመስላል የማይመስላል ዩሲ ይሁዳ በጌታ በኢየሱስ የሚያምን ነው የሚመስለው ከዛ ውስጥ ማለት ነው። ኦኬ። ነገር ግን ይሁዳን ስታዩት በጌታ በኢየሱስ ክርስቶስ የሚያምን አይደለም። በፍጹም በሚናገረው ነገር ሁሉ ይሁዳ የሚያምን ሰው አይደለም። ቁጥር 2 ላይ ያለውን ከቁጥር 6 ጋር ስናያይዘው ምንድን ነው የሚያስቀምጥልን? ቁጥር 2 እና ቁጥር 6 ምክንያቱም አንድ ኢለስትሬሽን ስለሆነ ማለት ወጥ ኢለስትሬሽን ስለሆነ ማለት ቁጥር 2 ላይ በእኔ የማያፈራውን በእኔ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ቁጥር 2 ላይ ስንመጣ እዚህ ጋር ያለው ስለ ዘላለም ጀጅመንት አይደለም የሚያወራው፣ ስለ ዘላለም ፍርድ አይደለም የሚያወራው። አለህ ቤኪ፣ ስለ ዘላለም ፍርድ አይደለም የሚያወራው ምንድን ነው? ፍሬ እያፈራ ያለውን ሞር ፍሬ እንዲያፈራ ስለ መግረዝና እንደገና ደግሞ ቁጥር 6 ላይ ደግሞ የለም ማለት ቁጥር 6 ላይ ታይም ሲገልጠው እነዚህ ሰዎች ምን ያላሉ ናቸው? ያላመኑ ናቸው። ስለዚህ ምንድነው ሙሉን ይሄ ዮሐንስ ወንጌል ምዕራፍ 15ን ሙሉን ስናነበው የሚያወራው ምንድነው? ጌታ ኢየሱስ ክርስቶስን ኦኬ ያመነ የሚመስል በጌታ በኢየሱስ ውስጥ ያለ የሚመስል ግን ያልሆነን ሰው ነው የሚያወራው። አለህ ቤኪ? ወደ ኢለስትሬሽኑ ስንመጣ ፍሬ ለማፍራት ማድረግ አለባችሁ ያለው ነገር ምንድን ነው? ፍሬ ለማፍራት በእኔ መኖር ነው። ኤግዛክትሊ ሌላ ነገር የለውም። ምክንያቱም ሲነግረን ያለ እኔ ምንም ልታደርጉ አትችሉም ማለት ስለ ምንድን ነው የሚያወራው? ስለ መጣር በጥረት የሚመጣ አይደለም ማለት። ፍሬ ማፍራቱ የሚመጣው በምንድን ነው አለ? እኔ ውስጥ በመኖር ነው የሚመጣው አለ። አሁን መጽሐፍ ቅዱስን ይፈተዋል። የእግዚአብሔር ቃልን ይፈተዋል። አሁን ስለ መቆረጥና ስላለመቆረጥ በደንብ አድርጎ የሚያብራራልን ክፍል ላይ እንሂድ። ኦኬ፣ የሚያብራራልን ክፍል ላይ እንሂድ። የት ነው የምናገኘው? ሮሜ ምዕራፍ 11 ላይ ነው የምናገኘው። ኦኬ፣ ሮሜ ምዕራፍ 11 ላይ ተመልከት። ሮሜ ምዕራፍ 11 ከቁጥር 17 ጀምሮ ኦኬ፣ ሮሜ ምዕራፍ 11 ከቁጥር 17 ጀምሮ እንደዚህ ይላል። ነገር ግን ይላል ስለ ቅርንጫፍ ማውራት ጀመረ። ተመልከት። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ ይላል
ቢሰበሩ አንተም የበረሃ ወይራ ይሁንክ ኦኬ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። ቅርንጫፍ የሚለው በአጠቃላይ ሰውን ነው። ኦኬ በራስህ እንዳትመካ በቅርንጫፍ እንዳትመካ ነው እያለ ያለው። ኦኬ ተቆርጠው የወደቁ አሉ አለ። ተቆርጠው በተፈጥሯቸው ቅርንጫፍ የነበሩ ተቆርጠው የወደቁ አሉ አለ። አንተ ደግሞ የበረሃ ወይራ ነበር ካለ አንተ ደግሞ መተህ ገብተሃል አለ። ስለዚህ አንተ ምን እንዳትል አለ በቅርንጫፉ ላይ እንዳትመካ ዲፔንድ እንዳትሆን ከቅርንጫፉ ጋር የተያዘ ነገር የለውም አለ። ከዛ ምን ይላል ቁጥር 18 ላይ ብትመካባቸው ግን ስሩ አንተ ይሸከማል እንጂ ስሩን የምትሸከም አንተ አይደለህም ይልና ቁጥር 19 ላይ እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም አሁን እቺን ቤኪዬ ተመልከት ቁጥር 20 ላይ ያለችው መልካም አለና እነርሱ ከአለማመን የተነሳ ተሰበሩ ይላል። አገኘው ቤኪ ከምን የተነሳ ነው የሚለው ከአለማመን የተነሳ ተሰበሩ። የስ ከዛ ደግሞ አንተም ይላል ከእምነት የተነሳ ቆመሃል። አንተም ደግሞ ቅርንጫፍ ውስጥ ያለኸው ከእምነት የተነሳ ነው፣ ከስራ የተነሳ አይደለም፣ ካደረግከው ጥረት የተነሳ አይደለም በፍጹም። አንተም ደግሞ ምንድን ያልከው አለ ከእምነት የተነሳ ቆመሃል። ከዛ ፍራ እንጂ የትዕቢትን ነገር አታስብ። ምን እያለ ነው? የትዕቢትን ነገር አታስብ እያለ ያለው በራስ ዲፔንድ እንዳትሆን። ትዕቢት የሚለው እሱን ነው። በስራ ዲፔንድ እንዳትሆን፣ አሁንም በቅርንጫፍ እንዳትመካ፣ በአጠቃላይ በፍጹም እንዳትመካ። ኦኬ ዲፔንድ እንዳትሆን። እነሱ የተቆረጡት በምንድን ነው? ካለማመን የተነሳ። አንተስ የገባኸው ከምን የተነሳ ነው? ከማመን የተነሳ። ምን ጥንቃቄ አድርግ። ቅርንጫፍ ላይ እንዳትመካ። ቅርንጫፍ ላይ እንዳትመካ ያለው ምን ላይ ነው? ስራ ላይ እንዳትመካ፣ የራስ ነገር ላይ እንዳትመካ። ከዛ ቀጥሎ ምን እንደሚል ተመልከት። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና። ለነሱ ያልራራላቸው እግዚአብሔር ለምንድን ነው ስትሉ በቅርንጫፍ ሲመኩ በስራ ነው የምንቀጥለው ሲሉ ገባ። በስራችን ነው የምንቀጥለው፣ እኛ በምናደርገው ጥረት ነው የምንቀጥለው ሲሉ እግዚአብሔር አራራላቸው። እችን ፖታ ይዘናት እዚሁ ሮሜ ምዕራፍ 9 ላይ እንሂድ። ተመልከት። ሮሜ ምዕራፍ 9 ላይ እንደዚህ ይላል፣ ቁጥር 30 ላይ እንደዚህ ይላል፣ እንግዲህ ምን እንላለን አለ ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ስለማን ነው የሚያወራው? ስለ እኔና ስለ አንተ። ይሄ የበረሃ ወይራ ሆነን ግንዱ ላይ ስለገባ ነው። ስለ አሕዛብ ነው የሚያወራው፣ ስለ እኔና ስለ አንተ። እኛ ምን አገኙ አለ? ጽድቅን አገኙት አለን። ምንም ስለ ጽድቅን ያልተከተሉት አሕዛብ እነዚህ ጽድቅን አገኙ አለና እርሱ ግን ያገኙትን ሲናገር እርሱ ግን ከእምነት የሆነ ጽድቅ ነው አለ። ከእምነት የሆነውን ጽድቅን ያገኙት አለ። ቅድም የነገረን አንተ ከእምነት የተነሳ ቆመሃል ያለው፣ እነርሱ ካለማመን የተነሳ ተሰብረዋል ያለው ማለት። እስራኤል ግን አለ ቁጥር 31 ላይ እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም አለ። እነርሱ ግን አላገኙትም አለ። ምንን እየተከተሉ? ሕግን እየተከተሉ አላገኙትም አለ። ከዛ ቁጥር 32 ላይ ይህ ስለምንድን ነው? ለምንድን ነው የሆነባቸው አለ። ይሄ ስለምንድን ነው አለና በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። ዩሲ አሁን ምን አለን? ምዕራፍ 11 ላይ እግዚአብሔር ለነሱ ካልራራ ትዛል አሁን መጣልህ አይደለም? ኦኬ እግዚአብሔር ለነሱ ካልራራ አለን። ቁጥር ምዕራፍ 11 ቁጥር 21 ላይ ለነሱ ካልራራ ለአንተ ደግሞ አይራራልህም። ለነሱ ያልራራላቸው ምን ሲያረጉ ነው? በስራ ይጸድቃለሁ ሲሉ አልራራላቸው። ቅድምም ታች ላይ ተደጋጋሚ እያነሳ ያለው ያ በእኔ ያለውን ነው የሚለውን ነበረ።
በእኔ ያ ያለውን ፍሬ የማያፈራውን ያ ይቆርጠዋል እና ያ ንጽጽሩ በሱ አለመኖርና ከሱ ጋር ስለመኖር ሳይሆን ያ በሱ ያለውን ራሱ ይቆርጠዋል ነው የሚለው ኖ ነበር ያሉት። እና ይሄኛው ደግሞ ያ ይሄ ነው በደንብ እያብራራልን ያለው ገባ። ከዛ ምን ይላል መሰለ ቤኪ፣ ከዛ አይራራልህም ይላል። በነገራችን ላይ ይኸውልህ ጌታ ኢየሱስ ክርስቶስ ከሰማይ መጥቶ እርቃኑን አደባባይ ስጋው ቦጫጭቆ አካሉን ቆራርሶ ተዋርዶ አምላክ የሆነው ጌታ ከመላእክት በጥቂት አንሶ መዋረጃ መቀለጃ ሆኖ መርገም ሆኖ ኃጢአት ሆኖ ከአምላኩ ከአባቱ ተለይቶ ዋጋ ከፍሎ ያ አይበቃም ብሎ በፍጹም ያ አይበቃም ብሎ ማለት ነው። በፍጹም እግዚአብሔር ለሰው ልጆች የሰራላቸው ስራ አይበቃም ብሎ የራሴን ስራ ጨምራለሁ የሚለውን እግዚአብሔር አይራራለት። እሱን ምሳሌ አድርጎ የነገረን በተለይ አለ እናንተ ሲጀመርም የመጣችሁት ከበረሃ ነው አለ። በተፈጥሯቸው እዚህ በተፈጥሯቸው አለ ሲጀመር ጀምሮ ቅርንጫፍ የነበሩትን አለ ቅርንጫፍ የነበሩትን አላምንም ሲሉ በዚህ መዳን አላምንም ሲሉ ካልራራላቸው አለ ላንተም አይራራልህም አለ ላንተም አይራራልህም በቅርንጫፍ እንዳትመካ አለ። ከዛ ቀጥሎ ምን እንደሚል ተመልከት። ቁጥር 22 እንግዲህ አለ የእግዚአብሔርን ቸርነትና ጭከና ተመልከታለና ጭከናው በወደቁት ላይ ነው አለና ቸርነቱ ግን ጸንተህ ብትኖር ምን ላይ ጸንተህ ብትኖር እዚች የእግዚአብሔር ቸርነት ላይ ማለት ነው። ጸንተህ ብትኖር የስ ቸርነቱ ጸንተህ ብትኖር የእግዚአብሔር ቸርነት ባንተ ላይ ያለዚያ አንተ ደግሞ ትቆረጣለህ። እነዚያም አሁን ተመልከቱ ቁጥር 23 ኢየሱስ ጌታ ነው። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ ስለ እምነት ነው የሚያወራው። ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ እግዚአብሔር መልሶ ሊያገባቸው ይችላልና። እያወራ ያለው ስለማመንና ስላለማመን ነው። በቃ ካለማመን የተነሳ ተቆረጡ፣ አንተ በማመን የተነሳ ገባ። እነሱም ደግሞ አሁን ባለማመናቸው ባይጸኑ ይሲ አምናለሁ ቢሉ አለ መልሶ ያስገባቸዋል። ስለዚህ ሙሉ ክፍሉ የሚያወራው በቅርንጫፍ ስላለመመካት በራስ ስላለመመካት ነገር ግን ከጌታ ከኢየሱስ ጋር አብሮ መኖርና ከሱ ጋር መጣበቅና ፍሬ ስለማፍራት ነው የሚያወራው በአጠቃላይ ማለት ነው። ያ በጣም ቆንጆ የሆነ ማብራሪያ ማስተር እየሰጠን ያ ኢቭን ራሱ አንዳንድ ጊዜ እንደው እግዚአብሔር በጣም ብዙ ቦታ ከዳር እስከ ዳር አትቆረጡም፣ አትጠፉም፣ አይፈረድባችሁም፣ ኩነኔ የለባችሁም፣ በስራ አይደለም ማንም እንዳይመካ ምናም ብሎ እንደምንም ብለህ አንድ ጥቅስ ስታገኝ የመጀመሪያው መረዳት ያለብህ ነገር ምንድን ነው መሰለህ? የእግዚአብሔር ቃል እርስ በርሱ አይጋጭም። እዚህ ጋር ትናንትና እስከ መጨረሻው አትጠፋም ብሎ የእግዚአብሔር ቃል ገብቶልህ ዛሬ እንደው በቃ ያንን ነገር ገደል ከቶት ሌላ ነገር የሚናገር ከሆነ አንተ ራሱ የእግዚአብሔር ቃል እርስ በርሱ ይጋጫል እያልክ ነው። በፍጹም የእግዚአብሔር ቃል እርስ በርሱ አይጋጭም። እርስ በርሱ ስለማይጋጭ ትንሽ መጀመሪያ ላይ ካየኸው መጀመሪያ ላይ ካነበብከው እስከ መጨረሻው በክርስቶስ ኢየሱስ ካመንክ ትድናለህ ብሎ ማረጋገጫ ሰጥቶ ትንሽ ለየት የሚል ነገር ካገኘ በአንድ ጊዜ መጀመሪያ ያለውን ገደል መክተት የለብህም። መጠየቅ አለብህ። ኦኬ ይሄ ነገር ምንድን ነው የሚያወራው ብለህ መጠየቅ አለብህ። አሜዚንግ ነው ፓስተር። በደንብ የተመለሰ ይመስለኛል። ሳምንት ጀምሮ ሲነሳ የነበረ ጥቅስ ስለነበረ ይሄ ትልቅ የሆነ ማብራሪያ ነው። አንድ ጥቅስ ልጨምርታለህ እዚሁ ላይ? አዎ ብቻ እችን የአሁኗን ዮሐንስ ወንጌል ምዕራፍ 15 ዮሐንስ ወንጌል
ሙሉ ዮሐንስ ወንጌልን ስናነብ ዮሐንስ ወንጌል በአጠቃላይ ዮሐንስ ወንጌል ለምን ተጻፈ የሚለውን ስናነብ ምንድን ነው የሚለን? ዮሐንስ ወንጌል በአጠቃላይ ሲነግረን መጨረሻ ዮሐንስ ወንጌል ምዕራፍ 20 ላይ ምንድን ያለን? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይለናል። ዮሐንስ ወንጌል በአጠቃላይ ሙሉ ለሙሉ የተጻፈበት ምክንያት ምንድን ነው? ኢየሱስ የእግዚአብሔር ልጅ እንደሆነ አምነህ የዘላለምን ሕይወት እንድታገኝ ነው። ኦኬ፣ ሙሉ ዮሐንስ ወንጌል የተጻፈልን ኢየሱስ የእግዚአብሔር ልጅ እንደሆነ አምነን የዘላለምን ሕይወት እንድናገኝ ነው። የመጀመሪያው እሱ ነው። ኦኬ፣ ሶ ዮሐንስ ወንጌል በጣም ብዙ ቅድም እንዳነበኩ ዮሐንስ ወንጌል ምዕራፍ 3 ዮሐንስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 10 ላይ ማረጋገጫ ማንም ከጌታ እጅ ሊነጥቀን የሚችል እንደሌለ ጌታ ወደ ውጪ እንደማይጥለን ደግሞ አረጋግጦልን ማለት ነው። ደግሞ ነግሮን አረጋግጦልን በደንብ አጽንቶልን እንደገና ያንን ድራሹን አያጠፋው። ዩሲ ድራሹን አያጠፋውም። እና ልክ እንደዚሁ አሁን ሮሜ ላይ ስንመጣ ደግሞ ሮሜ በደንብ የሚነግረን ነገር ምንድን ነው? እስራኤል እንዴት ካለማመን የተነሳ እንዴት በስራ ይጸደቃል ብሎ በማሰብ እስራኤል እንደተቆረጡ ይነግረናል። አሕዛብ ደግሞ አስበው ምንም አይነት ሕግ ሳይከተሉ ምንም ሳይከተሉ የምስራቹ ሲሰበክላቸው አሜን ብለው የዘላለምን ሕይወት አገኙ ይለናል። ምዕራፍ 11 ላይ ሲመጣ ግን ቅርንጫፍ ተብለው ሲጠሩ የነበሩት እስራኤሎች እንደሆኑና እነዛ ከቅርንጫፉ የተቆረጡበት ምክንያት ካለማመናቸው የተነሳ እንደሆነ አሕዛብ ደግሞ ቅርንጫፍ የሆኑት ዩሲ እዛ ግንድ ላይ እዛ ስር ላይ ሊገቡ የቻሉት ከእምነት የተነሳ እንደሆነ፣ ነገር ግን እነሱም ከእምነት ከወጡ በቅርንጫፍ ላይ መመካት ከጀመሩ በስራቸው መመካት ከጀመሩ ሊቆረጡ እንደሚችሉ ይነግረናል። ደግሞ እሱን ነው የሚያወራለን። ጌታ የተባረከ ነው። አሜን። እንቀጥል አለን ሳታሪ። እሺ አራለን አንተ ካለህ እነሱ ካሉ በቃን ካላሉ እኛ መቀጠል እንችላለን። መልካም። አንደኛው ደግሞ ሳምንት የተነሳው ጥቅስ የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ያለው ጥቅስ ነው። ቤኪዬ ተባረክልኝ። በረከትን አይቼዋለሁ። ከዱባይ እመጣለሁ ሰሞኑን። ቤኪዬ እደውልልሃለሁ። ዱባይ ያላችሁ ሰዎች በሙሉ በረከት ጋር ሂዱ። እሱ ድንቅ አገልጋይ ነው። ይህንን በረከት ባለፈውን ዓመት አይቻለሁና እግዚአብሔር በአንተ የሰራው ስላለው ነገር ሁሉ እግዚአብሔር ይባረክ። ይብዙልን፣ በጣም ብዛልን፣ በዛልን። የምድሪቱ እግዚአብሔር ያስነሳቸው ሰዎች አሉ። ተባረክልኝ ቤኪ። ሶሪ ቤኪን እዚህ ውስጥ ስላየሁት ነው። በጣም ነው የምወድ ቤኪ፣ በጣም ነው መባረክብህ። እኔም ቤኪ ጌታ ይባረክ። ይቅርታ እንግዲህ ውዶች፣ በመሃል የምትወዷቸውን የእግዚአብሔር ሰዎች ስታዩ መባረክ ጥሩ ነው። እናንተም የእግዚአብሔር ሰዎች ናቸው። አደራ። አይ በረከት የሚባሉ ሰዎች ቅባት አለባቸው ይባላል። ጌታ ይባረክ። እሰይ ይሁን። ምን ይላል? ከቁጥር 1 ጀምሮ በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን?
በስም ብዙ ታምራትን አላደረግንም ምን ይሉኛል። የዚያን ጊዜም ከቶ አላወቅኋችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ እያለ ይቀጥላል እስከ ቁጥር 23 ያለውን። ይህም ከሰው በጣም የሚገርም ክፍል ነው። ቤኪ አቋረጥኩና ያ በደንብ ለማብራራት ያህል ማለት ነው። ሰዎች እንዲያውቁ በደንብ እንዲያውቁ የሚፈለገውን ነገር ልንገረን። ምንድን ነው መሰለ ህግ ማለት ነው። መጽሐፍ ቅዱስ ሲናገር ህግ ሰዎችን ለማጽደቅ አልተሰጠም። አንደኛው። ሁለተኛው ህግ የተሰጠው ለኃጢአተኞች ነው ይላል። ህግ ለጻድቅ አልተሰጠም፣ ለኃጢአተኞች ነው የተሰጠው። ምክንያቱም ለምንድን ነው? ሮሜ ምዕራፍ 3 ቁጥር 20 ላይ ኃጢአት በህግ ይታወቃልና ይላል። ህግ ለኃጢአተኞች ኃጢአተኛ መሆናቸውን እንዲያውቁ የተሰጠበት ነው። የህግ ዓላማ እሱ ነው። ህግ የተሰጠበት ፐርፐዝ በአጠቃላይ ሰዎች በአዳም ምክንያት ኃጢአተኞች ናቸው። ነገር ግን ሮሜ ምዕራፍ 5 ቁጥር 12 ላይ ምን ይላል? በአዳም ምክንያት ኃጢአት ወደ ዓለም ገባ ይላል። አዳምን ደግሞ ተከትሎ ደግሞ ያንን ኃጢአት ተከትሎ ሞት ገባ ይለናል። ኦኬ፣ በአዳም ምክንያት ኃጢአት ገባ፣ በኃጢአት ምክንያት ሞት ገባ። በዚሁ መንገድ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይልና ህግ እስከመጣ ድረስ ኃጢአት ነበረና ይልና ነገር ግን ህግ በሌለበት ጊዜ ኃጢአት አይታወቅም ወይም አይቆጠርም ይለናል። አሁን ምን እያለን ያወራው ላይ በጣም ነው የሚገርምህ። በአዳም ምክንያት ሰዎች ኃጢአተኛ ቢሆኑም እንኳን ይላል ነገር ግን ህግ ስለሌለ ኃጢአት ስለማይታወቅ ኃጢአተኛ መሆናቸውን አያውቁም፣ ኃጢአትም አይታወቅም ነበር። ዝም ብሎ እንዳይመስልህ አንድ አገር በሙሉ ሰዶምና ገሞራ ግብረ ሰዶማዊ የሚሆነው ምክንያቱም ሰዎቹ ያ ነገር ኃጢአት ስለማይመስላቸው ኮንሸስ አይደሉም፣ ለኃጢአት ኮንሸስ አይደሉም። ቤኪዬ ለምሳሌ አብርሃም አጋር ጋር ሲገባ ኃጢአት እንዳደረገ አያስብም። ታውቃለህ? ኃጢአት እንደሆነ አያውቅም። አብርሃም አጋር ጋር ሲገባ እኮ ምንም እኮ ይሄ የኮነነው ነገር የለም። እንዲያውም ተመካክረው ከሳራ ጋር ከሚስቱ ጋር እንደዚህ ለምን አናደርግም ብለው ተመካክረው ነው ያደረጉት። ለምሳሌ ያዕቆብ ከአራት ሴት ነው የወለደው። ምንድነው ስትል ሰው ከወደቀ በኋላ ስለጨለመበት፣ ምክንያቱም ከመውደቁ በፊት ሰው እግዚአብሔር ነበር የሰው ብርሃን የነበረው፣ በእግዚአብሔር ዕውቀት ነበር የሚኖሩት። ሰይጣን ደግሞ ያታለላቸው ምን ብሎ ነው? በራሳችሁ መልካምንና ክፉን ታውቃላችሁ ብሎ ነው አይደለም የወደቁት ማለት ነው። ከእግዚአብሔር ከተለዩ በኋላ ከዛ ብርሃን ስለተለዩ ሰዎች የከበረውና የተዋረደውን አያውቁም ነበር፣ እርኩሱንና ቅዱሱን አያውቁም ነበር። በጣም የተበላሸ ምድር ነበር የነበረው። እግዚአብሔር ህግን ሲሰጥ ህግን የሰጠበት ዓላማ ለምንድን ነው? ሰዎች ኃጢአትንና ኃጢአተኛ መሆናቸውን እንዲያውቁ። ህግ ደግሞ ለብቻው አይደለም የተሰጠው። በነገራችን ላይ ከመስዋዕት ጋር ነው አብሮ የተሰጠው። ነገር ግን ደግሞ ኃጢአት ከሰራችሁ ደግሞ በእናንተ ምትክ የሚቀርብ መስዋዕት ካለ በዛ መስዋዕት አማካኝነት ትነጻላችሁ የሚልም ደግሞ ስርዓት ሰጥቷቸዋል፣ ተስፋን ሰጥቷቸዋል። ዩሲ ህግ የተሰጠው ለአንድ ሰው ለምንድን ነው? ኃጢአተኛ እንደሆነ በራሱ ጽድቅ ማድረግ እንደማይችል፣ ነገር ግን አዳኝ እንደሚያስፈልገው የሚዋጀው የሚያስፈልገው እንዲያውቅ ነው። ለዛ ነው የተሰጠው። ታዲያ ጌታ ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ምን ሆነ? መቼም አንዳንድ አስተማሪዎች እንደዚህ ናቸው፣ አንዳንድ አገልጋዮች እንደዚህ ናቸው። አንድን ነገር ከተሰጠበት ዓላማ ውጪ ይጠቀሙበታል። ከተሰጠበት ዓላማ ውጪ ይጠቀሙበታልና ጌታ ኢየሱስ በነበረበት ዘመን ምን ሆነ? ስታንዳርድ ሆነ፣ የመጽደቂያ ስታንዳርድ ሆነ። ጭራሽ አንድ ሰው እነዚህን ህጎች ከፈጸመ ይጸድቃል የሚል ስታንዳርድ ሆኖ ነበር። ከዛ ጌታ ኢየሱስ መጣና ኖ አለ።
አሁን ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7ን ሙሉን ነው የምታነበው። የተራራው ስብከት የሚባለው ሶስቱ ስብከት አንድ ላይ ነውና ምዕራፍ 5 ምዕራፍ 6 ምዕራፍ 7 ስትመጣ ጌታ ኢየሱስ ሲያያቸው ሕጉን ኃጢአተኝነታቸውን ከማወቅ ይልቅ እንጸድቅበታለን ብለው ሲያስቡ ኖ አለ። መጽደቅ ከፈለጋችሁ ጽድቃችሁ አለ ጌታ ኢየሱስ 100% መሆን አለበት አላቸው። ጽድቃችሁ 100% መሆን አለበት። ልብ በል ቤኪዬ፣ አዳም አመንዝሮ ነፍስ ገሎ ምናምን አይደለም ከገነት ይወጣው። አንድ ስህተት ሰርቶ ነው ከገነት ይወጣው። አንድ ስህተት ካለብህ በእግዚአብሔር ፊት በፍጹም አትቆምም። እግዚአብሔር ጻድቅ ነው። አንድ ስህተት ካለብህ አንድ 99 ጽድቅ ይዘህ አንድ ስህተት ካለብህ በእግዚአብሔር ፊት አትቀመጥ፣ በፍጹም አትቀመጥ። ዩሲ በአንድ ስህተት ነው አዳም የተባረረው። ጌታ ኢየሱስ መጣና እንደዚህ ያላቸው ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7ን ስትመጣ ምንድን ያላቸው? ለቀደሙት አለ አትግደል ሲባል ሰምታቸዋል አለ። እኔ ግን እላቸዋለሁ አለ። ይጨምርላቸው ጀመር። ምን? እኔ እምላችሁ ይህንን ነው። ምንድነው እምላችሁ? ወንድሙን የሚቆጣ ካለ ቁጣ፣ ጨርቃን ብሎ የሚሳደብ ካለ ይዚ ጨርቃን ብሎ የሚሳደብ ካለ የሚቆጣ ካለ እሱም የገሃነም ፍርድ ይገባዋል አላቸው። አታመንዝር ሲባል ሰምታችኋል። ምን ማለት ነው? ሄዶ ከሴት ጋር የተኛ ከሁለት ከሶስት ሴት ጋር የተኛ አመንዝሯል ሲባል ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ የተመኛትም ከእርሷ ጋር አመንዝሯል። ስለምኞት እየጨመረላቸው መጣ። የበለጠ ምን እንዲያረጉ፣ የበለጠ ምን ያህል ደካማ እንደሆኑ። ከዛስ እጅ ብታሰናክልህ ምን በላት? ቁረጣት፣ ንስሐ ግባ አላለም። እጅ ካሰናከለ ንስሐ ግባ አላለም። ጌታ ኢየሱስ እዚህ ጋር እያስተማረ ያለው ምንድን ነው? የምትዋጀው በሞት ነው እያለ ነው ያለው። እጅህ ካሰናከለ እጅ መሞት አለበት፣ መቆረጥ አለበት። ዓይንህ ካሰናከለህ ምን በለው? አውጥተህ ጣለው። ለመጽደቅ ነዋ፣ ለመጽደቅ ነዋ፣ ለመጽደቅ ነዋ። ስለዚህ በቃ ማለት ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7ን ስታነበው ጌታ ኢየሱስ ያስተማረውን ስታነበው ምንድነው የምትለው? እኔ አልችልም ነው የምትለው። ኧረ እኔ አልችልም ነው የምትለው። ዓላማው እሱ ነው። ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል ይህን ብቻ አይደለም የጻፈልን። የምታስታውስ ከሆነ አንድ ሰው መጥቶ ጌታ ኢየሱስን የዘላለም ሕይወት እንድወርስ ምን ላድርጋለሁ? ምን ልስራ ነው ያለው? የሕግ ጥያቄ ነው የሚጠይቁት ሁልጊዜ ሰዎቹ። ጌታ መጣና አትስረቅ፣ አታመንዝር፣ አትግደል፣ እናትና አባትን አክብር ብሎ ሰውየው የፈጸመውን ነገረው። ሰውየው እነዚህን ሁሉ ከልጅነት ይጀምር ጠብቄያለሁ አለው። ጌታ ምን ቢያረግ ቆንጆ ነው? ሕግ ይጨምርበታል። ለምንድን ነው ሕግ የሚጨምርበት? ጌታ ሕግ የሚሰጣቸው ዓላማው ለምንድን ነው? ጊቭ አፕ እንዲያደርጉ ነው። ጌታ አየውና ያለን ሁሉ ሽጠ ለዶች አካፍል፣ መተህ ተከተለኝ ሲለው ሰውየው አዘነ ይላል። ለምንድን ነው ያዘነው ስትል በቃ አወቀ። መጽደቅ አይችልም፣ መጽደቅ አይችልም። አሁን ይሄ ሰውዬ ከአብዛኞቹ የተሻለ ስራ ያለው ሰው ነው። ነገር ግን በሕጉ ደካማነቱን ስላላወቀ ጌታ ደካማነቱን የሚያውቅበት ሌላ ሕግን የጨመረለት፣ ሌላ ሕግን የጨመረለት። የሚገርም አሁን እነ ጴጥሮስን አስባቸው። እነ ጴጥሮስ ደግሞ ከሱ የባሰ ደካማ ሰዎች ናቸው እነ ጴጥሮስ። እና እነ ጴጥሮስ ጌታ ምን ይላቸዋል? ገንዘብ ላለው ሰው ወደ እግዚአብሔር መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ መሽለክ በቀለለው ሲላቸው፣ አሁን ጌታ ኢየሱስ ስለዚህ ሰውዬ ነው እያወራ ያለው ሲላቸው፣ ምን አሉት እነ ጴጥሮስ? ታዲያ ማን ሊድን ይችላል ሲሉት፣ ይሄ በሰው ዘንድ አይቻልም አላቸው። በቃ ጊቭ አፕ አድርጉ። ነገር ግን በሰው የማይቻል በእግዚአብሔር ይቻላል አላቸው። ሰው በራሱ መጽደቅ አይችልም። ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7 በአጠቃላይ ምንድን ነው የሚልህ? ጊቭ አፕ አድርግ ነው። አትችልም ነው፣ አትችልም ነው። የመጀመሪያው ትምህርቱ ነው። ከዛ ደግሞ ቀጥሎ መጣና የዚያን ጊዜ ኦኬ ምን ይሉኛል አለ። ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። እነዚህ ሰዎች ምን እንደሆነ ታውቃለህ? ለመዳን አድርገናል የሚሉት ነገር አላቸው።
በሙሉ ደግሞ የአዲስ ኪዳኑን ወይም ደግሞ የወንጌልን ትምህርት ደግሞ በደንብ ካጠና ለመዳን ያንተ ስራ አያስፈልግም። ለመዳን የእግዚአብሔር ጸጋ ነው የሚያስፈልገው። አንተ ያንን ጸጋ በእምነት መቀበል ነው የሚጠበቅብህ። እነዚህ ሰዎች ግን ለመዳን አለን የሚሉት ነገር አለ። ለመዳን እኮ ነው የሚያቀርቡት እኮ። የዛን ጊዜ መጡና ጌታ ሆይ ይሉኛል፣ በስምህ አጋንንትን አውጥቻለሁ፣ በስምህ ትንቢትን ተናግሬያለሁ፣ በስምህ ታምራትን አድርጌያለሁ። እነዚህ ሰዎች ለመዳን አለኝ የሚሉት ነገር አለ። መጽሐፍ ቅዱስ ደግሞ ለመዳን ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ብሎ በሶስት ሲልድ በሆነ አረፍተ ነገር አትሞታል። ምስክር በሁለት በሶስት እንደሚጸና ሶስት ቃል ነው ጌታ የነገረን። ጸጋው በእምነት አድኗቸዋልና አንድ፣ ሁለተኛ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ሶስተኛ ማንም እንዳይመካ ከስራ አይደለም ብሎ በሶስት አትሞልናል። እነዚህ ሰዎች ደግሞ ለመዳን አለኝ የሚሉት ነገር አላቸው። በነገራችን ላይ እነዚህ ሰዎች አጋንንትን አስወጥተዋል የሚል መጽሐፍ ቅዱሳዊ ኤቪደንስ የለም። እምታውቀው እንዴት እንደሆነ እምታውቀው ለምን እንደሆነ ታውቃለህ? እንደዚህ ነው ያላቸው ጌታ ኢየሱስ። የዚያን ጊዜም ከቶ አላውቃችሁም አይደለም ይለው፣ አላወቅኳችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። አላውቃችሁም አይደለም ይለው፣ አላወቅኳችሁም። እንዴ አላወቅኩም ማለት ምን ማለት መሰለህ እኮ ሪኮግናይዝ አላረኩም እኮ ማለት ነው። የሆነ ሰው መጥቶ አወከኝ ሲል አይ አላወቅኩም ካልከው አይቼ አላቅም ነው ያልክ ያለው። አላስታውስም አይቼ አላቅም። ጌታ ኢየሱስ እነዚህ ሰዎች አጋንንትን አስወጥቻለሁ ሲሉት አይ አላወቅኳችሁም አላቸው። ጌታ ኢየሱስ የሚረሳ ይመስላችኋል? በፍጹም በፍጹም። አላወቅኳችሁም። የመጀመሪያው እነዚህ ሰዎች አጋንንት ስለማስወጣታቸው በኢየሱስ ስም ተአምራት ስለማድረጋቸው ኤቪደንስ የለም። እንዲያውም ኤቪደንሱ ምንድነው? ጌታ ኢየሱስ ክርስቶስ እንደማያውቃቸው ነው ኤቪደንሱ፣ እንደማያውቅ። ሁለተኛው ለመዳን አለኝ የሚሉት ነገር አላቸው፣ ሰርቻለሁ የሚሉት ነገር አላቸው። ደግሞም በኢየሱስ ስም አጋንንት ማስወጣት፣ በኢየሱስ ስም ትንቢት መናገር፣ በኢየሱስ ስም ተአምራትን ማድረግ አያጸድቅም፣ አያጸድቅም፣ በፍጹም አያጸድቅም። የሚያጸድቀው በጌታ በኢየሱስ ክርስቶስ በሰራልህ ነገር ምንድነው? ማመን ነው። ስለዚህ እንዲያውም ይሄ ፓርት በጣም ድሮ በጣም ብዙ ሰው የሚፈራው ጥቅስ ነው። አሁን ግን ስታየው ከምትፈራው ይልቅ ዋው የምትለው ነገር ነው። ለካ ጌታ ፊት ሄጄ የሰራውትን ስራ ብነግረው አልድንም ነው። በጣም ከባድ ነው። ምክንያቱም መጽሐፍ ቅዱስ ምን ይላል መሰለ? አንድ ሰው ስራ ከሰራ የሚደረግለት ነገር ደሞዝ ነው፣ ክፍያ ነው። ኦኬ፣ ደሞዝ ነው፣ ክፍያ ነው። የዘላለምን ህይወት በየትኛው ስራ ልታገኝ ነው? እንደው ድፍረትስ የሚሆን ሄደ ጌታ ሆይ ይህንን እኮ ሰርቻለሁ፣ ይህንን እኮ አድርጌያለሁ፣ ይህንን እኮ እንዲህ ብያለሁ ብትለው መዋረድ እኮ ነው የሚሆንብን። በየትኛው መልካም ስራ ነው የዘላለምን ህይወት የምትገዛው እርን የምታረገው? ጌታ ሲናገር ሰው አለ እንደው ለነፍሱ ቤዛ ምን ሊከፍል ይችላል አለ። ምን ሊከፍል ይችላል? ምንም ሊከፍል አይችልም። ምንም ሊከፍል አይችልም። ስለዚህ ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7 ሙሉን ስናነበው በአጠቃላይ ይህንን ቃል ሰምቶ የማያደርገው ነው የሚለው። ምዕራፍ 5 ምዕራፍ 6 ምዕራፍ 7 በጣም አደገኛ የሆነ ነገር ነው የሚነግራቸው። ስታየው በጣም ነው የሚያስደነግጠው። አይኑ ሲያሰናክለው ያላጠፋ፣ እጁ ሲያሰናክለው ያልቆረጠ። እንዴ ምንም በዚህ ዘመን ምንም ማያሰናክል ነገር አለ? ጆሮ ያሰናክልሃል፣ አፍንጫ ያሰናክልሃል፣ ምላስ ያሰናክልሃል። እንደው ስንቱን ነገርን ቆርጠህ ልትጥለው ነው። ቤኪ እስቲ አስበው።
እንዴ ተሸራርፈህ እኮ ነው፣ በቃ ተሸራርፈህ እኮ ነው የምታልቀው። እንዴት ይሆናል? በፍጹም አይሆንም። ይሄ ትምህርት በአጠቃላይ የሚያወራው ምንድን ነው መሰለ? ጊቭ አፕ እንድታረግ ነው። በቃ አልችልም እንድትል ነው። ገባ? አልችልም፣ እኔ አልችልም፣ በፍጹም አልችልም። አዳኝ ያስፈልገኛል፣ የሚረዳኝ ያስፈልገኛል። እኔ ደካማ ነኝ፣ በፍጹም አልችልም፣ መስዋዕት ያስፈልገኛል ብለን ነው የምንቀርበው። ይሄ ክፍል የሚያወራው እሱን ነው ማለት ነው። ያ በጣም ቆንጆ ማብራሪያ ነው። ያ የተመለሰላቸው ይመስለኛል። አይ ቲንክ